አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የአሚራ ዩቱብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። በቃይዳ ሱነራንያ ከመጀመሪያ ጀምሬ ሳላቆራረጥ በፓርት ዋን ፓርት እያልኩ ይለቅላችኋለሁ። በቤት ገብታችሁ ማየት ትችላላችሁ። ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ማድረጋችሁን እንዳትረሱ። አብረን እንቅራ ማለት ነው። ከኡስታዙ ጋር እንቀራው። እኔ ደግሞ አስረዳችኋለሁ ማለት ነው። እኔም እንደተቀራሁኝ የትኛውን እንዴት መሸምደድ እንዳለብን እና እንዴት ሁለት መስመር ብንቀራ አሪፍ ነው። ምክንያቱም በደንብ እንዲገባው ማለት ነው። መጀመሪያ ይሄ ከገባን ቀጣዩ ደግሞ አያስቸግረንም፣ ቁርአኑም አያስቸግረንም ማለት ነው። አብረን እንቅራ። ቢስሚላሂ ረህማኒ ረሂም الدرس الأول حروف الهجاء المفردة ألف باء تاء ثاء جيم። እሺ ውዶችዬ አንዱን መስመር በቅንጭላታቸው ማሐረፍ አለባቸው። በአፋቸው ብቻም ሳይሆን ለምሳሌ ጅም ከጎን 1 ነጥብ አላት፣ ሳ ደግሞ ከላይ 3 ነጥብ አላት፣ ታ ደግሞ ከላይ 2 ነጥብ አላት፣ ባ ከታች 1፣ አሊፍ ምንም ነጥብ የላትም ብላችሁ በቅንጭላታችሁ ማለት በእይታም በደንብ ማወቅ አለባችሁ ማለት ነው። ከዛ እንቀጥል። ኻ ዳል ዛል ራ ዛ ሲን ሺን ሷድ ዷድ። እና እዚህ ጋር እንግዲህ እንዳያችሁት ምንም ነጥብ የላትም። ኸ ደግሞ ከላይ 1 ነጥብ አላት። ዳል ከዛ ዛል ከላይ 1 ነጥብ አላት። ራ ደግሞ ዳልና ራ ሊያደናግሯችሁ ይችላሉ። ዳል በጣም አጭር ነች። ራ ደግሞ ትንሽ ቀጥ ያለች ነች ማለት ነው። ዘ ከላይ 1 ነጥብ አላት። ዛና ዛል አያችኋቸው? ዛና ዛል በጣም የተቀራረቡ ናቸው፣ ግን በአይናችሁ በደንብ ካያችሁ መለየት ትችላላችሁ ማለት ነው። ሲንና ሽን ደግሞ ሽን ከላይ 3 ነጥብ አለው። ሲን ደግሞ ምንም ነጥብ የለውም። ሷድና ዷድ ደግሞ ሷድ ምንም ነጥብ የለውም። ዷድ ደግሞ ከላይ 1 ነጥብ አለው ብላችሁ ማሐረፍ ትችላላችሁ ማለት ነው። ባ ቫ ሷ ከላይ 1 ነጥብ አለው። አይን ኦይን ከላይ 1 ነጥብ አለው። ኦይን አይን ምንም ነጥብ የለውም። ፋ ቃፍ 2 ነጥብ አለው። ካፍ ነጥብ የለውም። ላም ሚም ኑን ጣ ዛ የት ነን? እዚህ ጋር ዓይን ገይን ፋ ቃፍ ካፍ ላም ሚም ኑን ዋው ሀ ሀምዛ ያ ያ። ቀጣይ ይሄን ነው የምንቀረው። በቀጣይ ቪዲዮ ደግሞ ይሄን እለቃለሁ። እዚህ ያለ ይቀጥላል ማለት ነው። ስደት ላይ ያላችሁ እኔ ስደት ላይ ነኝ። ስደት ላይ ያላችሁ ደግሞ ስደት ላይ ሆናችሁ ቁርአን ቀርታችሁ ብትሄዱ ጥሩ ነው ሀገር ስገቡ። ምክንያቱም ልጅ መውለድ አለ፣ ማግባት አለ፣ ቢዚ ነው የምትሆኑት ሳታውቁት። እንደውም ከዚህ ይልቅ ሀገር ቤት ስትሄዱ ቢዚ ትሆናላችሁ ማለት ነው። ስለዚህ ዲናችሁንና ቁርአን ተምራችሁ ብትሄዱ አሪፍ ነው። ሶሻል ሚዲያ ላይ ጊዜያችሁን ከምታጠፉ ማለት ነው ውዶችዬ። እና ሶሻል ሚዲያ በጣም መጥፎ ነው።
ጊዜያችሁን በጥሩ ነገር በሚጠቅማችሁ ነገር አሳልፉ እላችኋለሁ። በቀጣይ ቪዲዮ እስከምመጣ ይሄንን በደንብ ሀርፉ ማለት ነው። እሺ ሐፍዙ